አዲስ 1879 ይህ የአዲስ 1879 የታሪክ ማስታወሻ ነው። የካቲት ወር በኢትዮጵያ ታሪክ ውስጥ ደማቅ ታሪክ ያላት፣ ብዙ ነገሮች የተከናወኑባት፣ ብዙ አርበኞች ታሪክ የሰሩባት፣ በሀገረ ኢትዮጵያም ታሪክ የተሰራበት ወራት ነው። በዚህ ወራት በአርበኝነታቸው ታላቅ ሥራ፣ ድንቅ ተግባር ፈጽመው ብዙም ያልተነገረላቸውን አርበኞች እያነሳን ሥራ ተግባራቸውን እያወሳን ለአገር ክብር የከፈሉትን መሥዋዕትነት አንስተን እንዘክራቸዋለን። በዚህ ዝክራችን አርበኛውን ማኅተመ ወርቅ እሸቴን የሠሩትን ተግባር እናስታውሳለን። አብራችሁን ቆዩ። ባለቅኔ ጋዜጠኛና አርበኛው ማኅተመ ወርቅ እሸቴ እውነት ቤቱን ስቶ ሐሰት መስፋፋቱን፣ እውነተኞችና ቅን ሰዎች ቦታ አጥተው ሐሰተኞችና ወሬ አመላላሾች መሾማቸውንና መሸለማቸውን አስመልክቶ አንድ ቅኔ ተቀኙ። በቅኔያቸውም እንዲህ አሉ። የሚድን መስሎን ዐይን ዐይኑን ስናይ እንዲያ እንደፈራ ነው እውነት ሞተ ወይ? ምን አሳምረው ቢሰሩት መፍረሱ አይቀርም ቤት። ሰሪ ፍጥረቱን አታለለ በኖራ ሠራሁ እያለ። አይፈርስም ነበር ቤታችን እውነት ኖራ ቢሆን እያሉ ገጠሙ። በጊዜው የብርሃንና ሰላም ጋዜጣ ዲሬክተር የሆኑት ማኅተመ ወርቅ እሸቴ በኢትዮጵያ ውስጥ እየተከሰተ ያለውን ብልሹ አሰራር አስመልክቶ በቅኔያቸው ቁልጭ አድርገው ይናገሩ ነበር። ከዚያም የጣሊያን ወረራ እየተቃረበ መምጣቱን ሲረዱ ቀድመው የተጋጠሙ አርበኛ ናቸው። ጦርነት በጠመንጃ ብቻ አይደለም። የተቃራኒውን ወገን ስነ ልቦና ለማሸነፍ ባሉት መገናኛ ብዙሃን የሚደረግ ዘመቻ ትልቁን ድርሻ ይይዛል። ለዚህ ደግሞ እንደነ አቶ ማኅተመ ወርቅ እሸቴ ውጊያውን በትክክል ያውቁበታል። የኢትዮጵያውያንን ስነ ልቦና በትክክል ስለሚያውቁ ወራሪውን ጣሊያንን ወግተው እንዲመልሱ ለማነሳሳት ብዕራቸውን ተጠቅመው ከመትረየስ በላይ እየተኮሱ ጣሊያንን ወግተውበታል። ማኅተመ ወርቅ እሸቴ የታዋቂው ደብረ ኃይል ቅዱስ ራጉኤል ሊቅ የመልአከ ገነት እሸቴ ልጅ ናቸው። መልአከ ገነት እሸቴ ልጃቸው ማኅተመ ወርቅ እሸቴ በ1879 ዓመተ ምህረት በእንጦጦ ራጉኤል እንደተወለዱ ብዙም ሳይቆዩ ሕመም ጸናባቸው። ስለዚህ አፄ ምኒልክና እቴጌ ጣይቱን የልጄን ነገር አደራ ብለዋቸው አረፉ። በዚህ ጊዜ አፄ ምኒልክ ሕፃኑ ማኅተመ ወርቅ እሸቴን ወደ ቤተ መንግሥት ሊወስዱ ሲሉ ቀኛዝማች ዋለሉ አቦዬና ባለቤታቸው ወይዘሮ አዛለች እምሩ አፄ ምኒልክን አስፈቅደው ማኅተመ ወርቅ እሸቴን ወደ ቤታቸው ወሰዱት። ቀጥለውም አቃቂ አምቢሳ ሚካኤል ወስደው አስተማሪ ቀጥረው ሲያስተምሯቸው ማኅተመ ወርቅ ቃለ እግዚአብሔር ተቀባይ በመሆናቸው ገና በ5 ዓመታቸው ዳዊት ደጋሚ ሆኑ። ማኅተመ ወርቅ እሸቴ 5 ዓመት ሲሞላቸው ቀኛዝማች ዋለሉ አቦዬ ወደ ቤተ መንግሥት ወሰዷቸውና ለአፄ ምኒልክ አስረከቧቸው። አፄ ምኒልክም ተቀብለው ማኅተመ ወርቅ እሸቴ ገና ልጅ በመሆናቸው የተማሩትን ይገድፋሉ በማለት አዲስ አበባ ውስጥ መካነ ሥላሴ ቤተ ክርስቲያን ወስደው ለአለቃ መንክር ሰጧቸው። አለቃ መንክርም ማኅተመ ወርቅ እሸቴን ተቀብለው ሲያስተምሩ በሚያስደንቅ ፍጥነት ቀለም ተቀባይ ሆነው አገኟቸው። የቃል ትምህርቱን መልካ ኢየሱስን በ2 ቀን መልክዓ ሚካኤልንም በ2 ቀን ሁለቱም መልኮች በ4 ቀን በቃል በመያዛቸው
ተደንቀው ለአፄ ምኒልክ ነገሩ። ማኅተመ ወርቅ እሸቴ አለቃ መንክር ዘንድ ተጨማሪ የንባብ ትምህርት ተምረው ለ2 ዓመታትም ዜማ ሲማሩ ቆዩ። የአቶ ማኅተመ ወርቅ እሸቴን ቀለም አቀባበል የተረዱት እቴጌ ጣይቱ የበለጠ እንዲማሩ በማለት ወደ ደብረ ማርቆስ ላኳቸው። በዚያም ጾመ ድጓና ምዕራፍ የተባሉትን የቃል ትምህርት ተማሩ። ድጓውንም ጠንቅቀው ካወቁ በኋላ ከዲማው መምህር ከሰረገላ ብርሃን ቅኔ ቤት ገብተው በ40 ቀናት ውስጥ ቅኔ ሊቀኙ ቻሉ። በዚህ ሳያበቁ የቅኔ ዕውቀታቸውን ከፍ ለማድረግ የአባታቸው ጓደኛ የሆኑ የዲማው መምህር እንግዳሸት ዘንድ ሄደው በጥልቀት ተምረዋል። ከዚያም ወደ መርጡ ለማርያም በመሄድ መጽሐፍ ተምረው ወደ አዲስ አበባ ተመለሱ። በአዲስ አበባም እንጦጦ ማርያም ገዳም ውስጥ በደብተርነት ተቀጥረው አገልግሎቱን ቀጠሉ። ማኅተመ ወርቅ እሸቴ እንጦጦ ማርያም በአገልግሎት ቢመደቡም እስከ ቤተ መንግሥት ድረስ በመሄድ መጽሐፍትን እየተረጎሙና እየመከሩ በኢትዮጵያ አስተዳደር ውስጥ ድርሻቸውን ይወጡ ነበር። ተፈሪ መኮንን ትምህርት ቤት ሲቋቋም ማኅተመ ወርቅ ልጆቹን ሥነ ምግባር እንዲያስተምሩ ታጭተው ብዙዎችን አስተምረዋል። ከዚያም ብርሃንና ሰላም ጋዜጣ ዝግጅት ሲጀምር የጋዜጣው ዳይሬክተር ሆነው ተሾሙ። በዚህ ሥራቸው ላይ ሆነው የተጣመመው እንዲቃና የበኩላቸውን ጥረት ሲያደርጉ ነበር። የወቅቱን ነባራዊ ሁኔታ በቅኔና በምክር መልክ ያቀርቡ ስለነበር የብርሃንና ሰላም ጋዜጣን ተወዳጅ እንዲሆን አድርገዋል። በዚያው ልክ ግን ገመናቸው የተጋለጠባቸው ያስቸገራቸው ሰዎችም ማኅተመ ወርቅ እሸቴን የትችት ጽሑፎች ሲኮንኑ ነበር። በዚህ ላይ እያለ ጣሊያን በኢትዮጵያ ላይ ወረራ ትፈጽማለች የሚል የጦርነት ደመና መዳመን ሲጀምር ሕዝቡን በማንቃትና ጀግኖቹ ኢትዮጵያውያን አድዋ ላይ የተቀዳጁትን ድል ዳግመኛ እንዲቀዳጁ የሚያነሳሳ ቅስቀሳ ያደርጉ ነበር። በተለይ በዓለም አቀፍ ደረጃ ያለውን የዓለም አገራት ክፍፍልና ጣሊያን ከጀርመን ጎን ስለምትሰለፍ የዓለም መንግሥታት ማኅበር ኢትዮጵያ ሊደግፍ ስለሚችል ኢትዮጵያውያን ብቻቸውን እንዳልሆኑ በመግለጽ እነርሱ እስኪደርሱ ግን በብርታት መዋጋት እንዳለባቸው ሲቀሰቅሱ ነበር። የጣሊያን ባለሥልጣናት ሊቁ ማኅተመ ወርቅ እሸቴ የሚጽፏቸውን ጽሑፎች እያዩ ሲናደዱባቸው የነበረ ሲሆን በመጨረሻው ውጊያ በማይጨው ጦርነት ላይ ያለውንም ማኅተመ ወርቅ እንደ አንድ ሀገር ወዳድ ሰውና እንደ ጋዜጠኛ ተገኝተው አይተዋል። በጦርነቱ ላይ ውጊያ ፈጽመዋል። ሆኖም የጣሊያን የጦር ባለሥልጣናት በተጠቀሙት የማይገባ የመርዝ ጋዝ ምክንያት በኢትዮጵያ ጦር ላይ ጊዜያዊ የበላይነት አግኝተው አዲስ አበባ ሲገቡ ሊቁም አዲስ አበባ ውስጥ ነበሩና ከአርበኞች ጋር መቀላቀል ሳይችሉ ቀሩ። ከአዲስ አበባ ወጥተው ከአርበኞች ጋር ለመቀላቀል መንገድ እየፈለጉ እያለ የራስ እምሩ ጦርና የሆለታ ገነት ወጣቶች ጦር የሆነው ጥቁር አንበሳ ጎጀብ ላይ እጁን ሰጥቶ አብዛኛውን የጥቁር አንበሳ ጦር አባላትን ወደ አዲስ አበባ አምጥተው በዐይነ ቁራኛ ይከታተሏቸው ስለነበር ማኅተመ ወርቅ እሸቴም ከአዲስ አበባ የሚወጡበት መንገድ በጣም አስቸጋሪ ሆነባቸው። የጥቁር አንበሳ ጦር አባላት ከቀዳማዊ ኃይለ ሥላሴ ጦር ትምህርት ቤት የወጡ መኮንኖች ሲሆኑ ከነዚህ መኮንኖች አብዛኞቹ ተመልምለው ወደ ጦር ትምህርት የገቡት ከተፈሪ መኮንን ትምህርት ቤት ነው። ማኅተመ ወርቅ እሸቴ የተፈሪ መኮንን ትምህርት ቤት የሥነ ምግባር መምህር ሆነው አስተምረው ስለነበርም አብዛኞቹን መኮንኖች አስተምረዋል። ስለዚህ እነዚህ መኮንኖች ተወዳጁ የቀለም አባታቸውን በየጊዜው ይጎበኙ ነበር። በዚህ ላይ የጣሊያን የስለላ ሰዎች በጥብቅ ይከታተሏቸው ስለነበር እነዚህን ተማሪዎችና መምህራቸውን የሚያስወግዱበትን መንገድ ይፈልጉም ነበር። ሆኖም ምክንያት ስላጡባቸው ልቡናቸው የፈቀደውን ሊያደርጉባቸው አልቻሉም። በዚህ ነገር ፍለጋ ላይ እያሉ የካቲት 12 ቀን 929 ዓመተ ምህረት አብርሃ ደቦጭና ሞገስ አስገዶም ግራዚያኒን ለመግደል ባደረጉት ሙከራ ምክንያት
የቀዳማዊ ኃይለሥላሴ ጦር ትምህርት ቤት መኮንኖችን ከመምህራቸው ማኅተመ ወርቅ እሸቴ ጋር ይዘው አሰሯቸው። ብዙ ሥቃይ እያደረሱባቸው ከመረመሯቸው በኋላ መጨረሻ ላይ ሊገድሏቸው ቁርጥ ውሳኔ ላይ በመድረሱ ማኅተመ ወርቅ እሸቴንና 37 የሚሆኑ የሆለታ ገነት ትምህርት ቤት መኮንኖችን አንድ ላይ አድርገው በካቴና እጃቸውን አስረው በመትረየስ ከበው ሊገድሏቸው ወደ እንጦጦ ይዘዋቸው ሄዱ። እንጦጦ ደርሰው እንደታሰሩ ከመኪና ላይ አራገፏቸውና ወደ መግደያው ቦታ ወሰዷቸው። በዚህ ጊዜ ማኅተመ ወርቅ እሸቴ የግድያው መሪ የሆነውን ኮሎኔል ልትገድሉን እንደሆነ አውቀናል፣ ነገር ግን ከመግደላችሁ በፊት ጸሎት እናደርስ ዘንድ 30 ደቂቃዎችን ስጡን ብለው ጠየቁ። ኮሎኔሉም ፈቀደላቸው። የእጃቸውን ካቴናም እንዲፈቱላቸው በጠየቁት መሠረት ተፈታላቸው። ሁሉም በአንድ ልብ ሆነው ወደ ምሥራቅ ዞሩና ተንበርክከው ጸሎት አደረሱ። ጸሎታቸውን በጨረሱ ጊዜም 3 ጊዜ ፊታቸውን አማትበው ኢትዮጵያ አገራችን ስለ ነጻነትሽ ይፈሳል ደማችን የሚለውን መዝሙር በአንድነት ዘመሩ። ኮሎኔሉ ጸሎታቸውን መጨረሳቸውን ሲያይ እንግዲህ ቸር የሆነው የጣሊያን መንግሥት ጸሎታችሁን እንድታደርሱ ፈቅዶላችኋል፣ ስለዚህ ዕድሜ ለኢማኑኤል ብላችሁ ሰላምታ ለሮማ ስጡ ብሎ አዘዛቸው። እነርሱም አንሰጥም ብለው እምቢኝ አሉ። ነገር ግን ወጣቱ መኮንን ሌተናል ኮሎኔል በላይ ኃይለ አብ ለሮማ መንግሥት ሰላምታ ሰጣለሁ ብሎ 5 ሜትር የሚሆን ፈንጠር ካለ በኋላ እጁን በተመዘዘ ሰይፍ አምሳል አድርጎ በእግሩ መሬት ገጭ አድርጎ ከረገጠ በኋላ ተጠንቀቅ ብሎ ትእዛዝ ሰጠ። በዚህ ጊዜ ሁላቸውም ተነስተው በተጠንቀቅ ቆሙ። ሰላም ለኢትዮጵያ ብሎ 3 ጊዜ ሲያዝ እነርሱም 3 ጊዜ መላልሰው ሰላም ለኢትዮጵያ ብለው ተናገሩ። ዳግመኛም ኢትዮጵያ በነጻነቷ ለዘለዓለም ትኑር ብለው የመጨረሻ ቃላቸውን ሰጡ። ከዚህ በኋላ ማኅተመ ወርቅ እሸቴ ዞር ብለው ወደ ተጠመዱት መትረየሶች ተመለከቱና በጀግንነት የተዋጋው አርበኛ ነኝ፣ ጀርባዬን ልመታ አልፈቅድም፣ ግንባሬ ለማን ሊሆን ለሀገሬና ለመንግሥቴ ለኢትዮጵያ ያልሆኑ ብለው በተናገሩ ጊዜ መትረየሱን በፊታቸው አዙሮ ጠምዶታል። ቀጥለውም አገራችሁን ለባዕድ እንዳትሰጡ ብለው ያቆዩንን ሀገርና ርስት ለባዕድ አልሰጠንም፣ እናንተም እንደዚሁ በደማችሁ ዋጇት እንጂ ለባዕድ እንዳትሰጧት ረግመናል። ስለዚህ እኛም ሰንደቅ ዓላማችንን በደማችን ስላጠብናት ወደፊት እስከ ዘለዓለም በሀገራችሁ ላይ ስትውለበለብ ታዩዋታላችሁ። ወደ ኋላ የቀሩት ሰዎች ታሪካችንን አጉልተው ይጽፉታል ብለው ተናገሩ። ሌተናንት ኮሎኔል በላይ ኃይለ አብም የትግራይቱ ልጅ ስለ ሀገሩና ስለ ርስቱ የሚሞት ታማኝ ወታደር ጀነራል ገድዬ አውሮፕላን አቃጥዬ ጎበዝ የጎበዝ ልጅ ጀግና የጀግናው ልጅ ለሀገሬ ለኢትዮጵያ ያልሆነ ግንባሬ ለማን ሊሆን ነው ብለው ተናገሩ። አስገዳዩ የጣሊያን ኮሎኔልም ተናዶ የምታስደበድቡን ለካ እናንተ ናችሁ ብሎ ወደ መትረየሱ አዙሮ አሰለፋቸው። ከዚያም በሩምታ ተኩሶ ገደላቸው። ሊቁ ማኅተመ ወርቅ እሸቴ የካቲት 24 ቀን 929 ዓመተ ምህረት ለውዲቱ ለእናት ሀገራቸው ብለው በመትረየስ ግንባራቸውን ተመተው ሕይወታቸውን ሰጡ። ለሀገር ክብር የተከፈለ መሥዋዕትነት ታሪኩ ምንጊዜም እየተነገረ ይቀጥላል። በዚህ በየካቲት ወር ጀግኖቻችንን እየዘከርን እያስታወስን እንቀጥላለን። ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን ብለናል። አዲስ 1879